እዚህ ማላና እዚህ ማላና ቴሌ ዛሬ ቪዲዮን አንዴ ዝም ብላ አጥፋ አንዴ ማርያምን አጥፋ አንተ ቪዲዮ። ሰላም ውድ የፋሚሊ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? አይ እንግዲህ ከረጅም ጊዜ ቆይታ በኋላ ተመልሻለሁ። እንደዚህ ነው መሰለኝ ከረጅም ጊዜ ቆይታ በኋላ ተመልሻለሁ። አላቅም እንግዲህ ሰላም ነኝ ካስታወሳችሁኝ እንደማትረሱኝ ተስፋ አደርጋለሁ። ቲክቶክ ላይ ራሱ አብዛኞቻችሁ እየጠየቃችሁኝ ነበርና አምባክ ተመልሻለሁ አሁን እና በቆንጆ ቪዲዮዎች እንደምንገናኝ ተስፋ አደርጋለሁ። በእርግጥ ብዙ ምክንያቶች ነበሩ የጠፋሁበት። በጣም ብዙ ምክንያቶች አሉ። አሁን ላይ እንደዚህ ነው ምናምን ማለላችሁ በጣም ብዙ ምክንያቶች አሉና ብቻ እግዚአብሔር ይመስገን አሁን እነሱ ሁሉ አልፈው ተመልሻለሁኝ እና ቤተሰቦችም ደግሞ እንደማታሳፍሩኝ ያውቃለሁ። ልክ ይሄንን ቪዲዮ ገና ሰላም ብቅ ስትል ላይክ ሰብስክራይብ ያደረጋችሁ ይሄንን ቪዲዮ ጀምሩልኝ እሺ፣ እና ኮሜንት ምናምን አድርጉልኝ። ጥሩ እንደሚሆን አቀባበላችሁ ተስፋ አደርጋለሁኝ አምናለሁም። እና ብቻ ዛሬ የመጣሁትኝ በቃ ከዚህ በኋላ አልጠፋባችሁም ብዬ አስቤ ነው የመጣሁትና ከዚህ በኋላ ላልጠፋ እኔም ቃል እገባላችኋለሁ ማለት ነው። በጣም ናፍቃችሁ ነበረ። እናንተም በጣም እንደናፈኳችሁ አውቃለሁ። ኦልሞስት ከ9 ወር በኋላ ነው ዛሬ እንደውም እያየሁት ነበርና ኦልሞስት ከ9 ወር በኋላ ነው የተመለስኩትኝ። ከዚህ በኋላ አልጠፋም፣ በሰፊው እንገናኛለን፣ ቶሎ እንገናኛለን ብዬ አስባለሁ። እና እንግዲህ ያው የጠፋሁበትን ምክንያት ቅድም እንዳልኳችሁ ነው። ይሄ ነው እንዲህ ነው ምናምን ብዬ ማስረዳት አልችልም። ያው ትረዱኛላችሁ ብዬ አስባለሁ ምናምን እና ብዙ ነገሮች ነበሩ ምናምን እና ብቻ ያው ተመስገን ሆነም ቀረም እሱ ነገር አልፏል። ኤኒሃው በጣም ከባድ ነበረ፣ የምር በጣም ከባድ ነበረ። ተመስገን ነው። ለማንኛውም ተመስገን፣ ሁላችሁም እናንተም ተመስገን ማለትን ልመዱ። ተመስገን ጥሩ ነገር ነው። እና ዛሬ ደግሞ አንድ የሆነ ትልቅ ሰው ላስተዋውቃችሁ ፈልጌያለሁኝ። አንድ በህይወቴ ላይ ለኔ ትልቅ ሰው የምለውን ሰው ላስተዋውቃችሁ አስቤያለሁኝና በደንብ ሞቅ አድርጋችሁ እንድትቀበሉልኝ ነው የምፈልገው። ምናምን ነገር ደግሞ አልተቀየርኩም። እንዴት ነው እስቲ አልተቀየርኩባችሁም? ከድሮ ይሁንስ ተቀየራለሁ። እስቲ ያለው ለውጥ ደግሞ ንገሩኝ። የተወሰነ ለውጥ አለኝ አይደል? አውቃለሁ። ወፍራለሁ። ቦርጭሽ ምናምን ነገር እንዳትልኝ ግን እኔ አልፈልግም። የብዙ አስተያየት ነውና እኔ ቦርጭሽ እንዳትልኝ ተቀየራለሁኝ። እስቲ ምን እንደተቀየረ አምሬያለሁ፣ አስጠልቻለሁ፣ ከስቻለሁ፣ ወፍራለሁ የሚለውን ነገር እናንተ አስተያየታችሁን ንገሩኝ። እና እንግዲህ እንዳልኳችሁ ቅድም በጣም የምወደውን ይሄ ሁላ ነገር እኔ ላይ ሀፕን ሲያደርግ አብሮኝ የነበረውን ከጎኔ ያልተለየውን ሰው ነው ማስተዋወቃችሁ ዛሬ። እንዳልኳችሁ ነው እኔ ህይወት ላይ በጣም ትልቅ የሆነ ቦታ አለው የምር ማለት ነው። በጣም ሲያግዘኝ ሲደግፈኝ የነበረ ልጅ አለ። እሱም አቤል ይባላል። ቤላዬ ማርያምን ለኔ ከወንድም እንዴት ልበላችሁ ከጓደኝነት በላይ የስጋ ወንድሜ ነው የሚመስለኝ። የምሬ ነው የምነግራችሁ። እንደ ስጋ ወንድሜ ነው ፊልም ማደርገው። ማርያምን ስወርቅ አብሮኝ እየወደቀ ስወርቅ እንዴ ተነሽ እያለ እያነሳኝ ምናምንና እንደውም አሁን ዩቲዩብ ልጀምር ነው ምናምን ልመለስ ነው ምናምን ስለው በጣም ነው ደስተኛ የሆነው። ከኔ በላይ እንደውም እሱ ነው ደስተኛ የሆነው። የምሬ ነውና እንግዲህ ያው እንዳልኳችሁ ቅድም ተመልሻለሁ ያስባለሁ። እሱንም ቀጥራለሁኝ። ቪዲዮ ከፍቼ ነው የምቀበለው ዛሬ ማለት ነው፣ ለመጀመሪያ ጊዜ ከ9 ወራት በኋላ ማለት ነው። እና እንግዲህ ፋሚሊ እንዳልኳችሁ ነው እሱ ማለት ለኔ ከጓደኝነት በላይ ወንድሜ፣ ብዙ ነገር ሰውን ከጎኔ የነበረ ወንድሜ ነው። እንደዚህ እንዳልኩት ደግሞ ቢያቅ ጉራን አልችለው። እንደዚህ እንዳልኩት ቢያቅ ጉራን አልችለው። ወንድሜ አመሰግናለሁ ምናምን ነገር ስለው ከሰማ በቃ ለነግራችሁ ነው የማልችለው። እዚህ ማላና ቴሌ ነው የሚወጣውና ቀጥሬ ያለ የወጣ ነው። አረ እንደውም አላወራንም የኔነቴን ክብር የኔነቴን ግርማ
እንዴት ነህ? ደህና ነህ? አለሁልህ። ደህና ነህ? እያወራሁ ነበር ስላንተ። በጣም የሚያስጠላኝ ልጅ እሱ ነው። በጣም ነው የሚያናድደኝ ሁልጊዜ። በቃ እኔ ምን ልበላችሁ፣ እኔ አቅሌን ያሳጣኝ። እባካችሁ እንደው እንትን ባለልኝ አንቺ በለፈው ዝም በለስ። ለማንኛውም አመድ አፍራሽ ነሽ ወረኛ። ለማንኛውም ግን እየነገርኳቸው ነበርና አይ ነው ቅድም እንዳልኳችሁ ነው። እጅግ ይወጣል ግን ይሁን ብዬ ለሚሆን እስቲ ዛሬ እንኳን ይውጣ ስለሚገባል እና ምንድነው አቤል ማለት እሱ ነው። ቤላዬ ማለት እሱ ነው። በጣም በቃ ከጎኔ የነበረ ሰው በጣም እኔ ምን ልበላችሁ ማለት ለሱ ቃላት የለኝም። አታስመስል ለሱ እኔ ቃላት የለኝም። እግዚአብሔርን በወደኩበት ጊዜ አብሮኝ የነበረ ሰው ነው። ብዙ ነገር ህይወቴ ላይ ሀፕን ሲያደርግ ብዙ ነገር ሀፕን ሲያደርግ ብቻ አብሮኝ የነበረ ሰው ነውና በእናንተ ፊት በጣም በቤተሰቦቼ ፊት ማለት ነው በጣም ላመሰግነው እፈልጋለሁ። የምሬን ነው። አይ ቁም ነገር እግዚአብሔርን እስከዛሬ ድረስ አመስግኘው አላውቅም። እንደውም በዚህ አጋጣሚ ላመስግንህ የምር ማለት ነው። በጣም ነው የማመሰግነው ቤላዬ። ማርያም እንዳልኳችሁ ነው ለኔ ከጓደኝነት አልፎ ወንድሜ ነው። ማርያምን ነው የምላችሁ። በቃ ወንድሜ ይሄ የስጋ ወንድሜ በቃ እኔ እንጃ። እኔ ወንድሜ ራሱ እንደዚህ እንትን አይደለም። ማርያምን ምንድን ነው አልገባኝም። ምን አለ አንዴ ቪዲዮን አንዴ ዝም ብላ አጥፋ። አንዴ ማርያምን አጥፋ። አንተ ቪዲዮን እንዳንተ ማርያምን አጥፋል። ምን ሆነ ነው ማለት ወንድም እኮ እያልሽኝ እና እንዴ በጣም ነው የማመሰግነው እግዚአብሔርን። እንደ ወንድሜ ነው ማየው። በጣም የምወደው ወንድሜ ነው። የምርሽ ነው እንዴ? አዎ ምን ነው አይ ማለት እንዴት ከመጀመሩ ምን ማለት ያ ሁሉ ነገር እኮ ሳረግ ይገባሻል ብዬ ነበር። እንዴ አልገባኝም። ምን አልገባሽ? አዎ የምሬን ነው ማለት ያ ሁሉ ነገር አብሬ ሲሆን የነበረው እኮ እህቴ እንድትሆኝ ይፈልጋል አይደል? አቤላ ይሄንን ነገር ማለት ምንድነው? ይሄንን ነገር ማለት እንዴት ነው? አንቺ እንደምን ለስጋ ወንድም ምናምን እያልሽ የምታወሪው አቤላ አውቀህ ነው ማለት የምር እኔ እናንተ ይኖር እያወራሁ አንቺ የምርሽን ነው ይሄን እያልሻለሽ እንዴ? ቆይ ምን እናንተ መሀል ምን ኖሮ ነው? ምን የተለየ ነገር ኖሮ ነው? ቆይ ያ ሁሉ ነገር ከማድረግ በላይ ምን ነበር ማድረግ የነበረብኝ? አለሁልሽ፣ ወንድምሽ ነኝ፣ ከጎንሽ ነኝ እያልከኝ ነው። ወንድምሽ ነኝ የሚል ቃል ካፌ ወጥቷል። አይ ወንድምሽ ነኝ፣ እህቴ ነሽ፣ ለዛ ነው አብሬሻለሁ ማን ብያለሁ እንዴ? እኮ ንገሪኝ ብያለሁ ወይ ሌላ ነገር አታውሪ። እንደዛ የሚል ቃል ካፌ ወጥቷል። አቤል በማርያም አታስደንግጠኝ። አንተ ምን ሆነህ ነው? አንቺ ራሱ በማርያም አንቺ ምን ሆነሽ ነው እንዴ? ኧረ አቤል እንዴ ምን ሆነህ ነው አንተ? ይኸውልሽ እኔ አንድም ቀን እህቴ ትሆኛለሽ ቢያስብ ያለው አቤል ስነ ስርዓትን ያዝ። እንደዚህ አይነት ወሬ አታውራኝ። ስነ ስርዓትን ያዝ። ታውቃለህ ያለኝን ነገር ታውቃለህ አንተ እንዴ? ምን ተፈጥሮ ነው ዛሬ ተነስተህ እኔ ወንድምሽ ነኝ የምትለኝ? እስከ ዛሬ ድረስ ምን ኖሮ ነገር እንደዚህ መሆኑ ባቅን ያውሉ ነገር አላደርግም። ለምን አደርግልሻለሁ ሲጀምር ያውሉ ነገር እንዴ? አሃ ስለዚህ እኔ አብሬ ካልሆንኩኝ ፍቅረኛ ካልሆንኩኝ እንደ እህትነት ለማንም ምንም ነገር አታረግም ማለት ነው? ኖ እንደሱ ማለት አይደለም። ገደብ አለው። ለማንኛውም ሲሆነ ነገር ለማድረግ ገደብ አለው። ስለዚህ ጥቅም ፈልገህ ከኔ የሆነ ነገር ገና ለገና አብራኝ ትሆናለች ምናምን ብለህ ስላሰብክ ነው ያንን አስቤ አይደለም። ነገሩ ሲጀምር አትቀይረው። እኔ እያወራሁ ያለሁት ሌላ ነገር ነው። ለኖርማል ሰው ላረግ የምችለው ነገር እንደዚህ ሊሆን አይችልም እንዴ? ህይወት ማለት እንዴት ነው? ከቤተሰብ ሁላ ተጣልቼ እስከ ማለት እንዴት ነው እረፍ እስክባል ድረስ ቤተሰብ ካላቆምክ እስኪባል ድረስ አብረሽ ነበር እኮ። እንትን አትበልብኝ። ምን አትበልብኝ? አታናደኝ። የምሬን ነው አታናደኝ። እኔ እናንተ ጥሩ ነገር እያረግሽኝ ነው እንዴ? ምንድነው ምን እያረግሽኝ ነው ማለት? አንቺ እያናደድሽኝ አይደል ማለት ሲጀምር አንቺ ሰው እያየን ነው። አታጠፋውም። እሺ ቆይ ለምን አጥፋው? አንቺ ነሽ አይደል ያስጀመርሽው? አጥፋው። ከፈለግሽ ሌላ ቪዲዮ ትሰራለሽ። እኔ ግን ወንድምሽ ልሆን አልችልም። እንዴ ምን ማለት ወንድምሽ ልሆን አልችልም። በቃ እንዴ እንዴ ይሄ ከመች ጀምሮ የመጣ ነገር ነው አቤል? ምን ማለት ነው? መቼ ነው እናንተ ላይ እንደዚህ አይነት ነገር የተፈጠረው? ያው ሁሉ ቀን እንደዛ ስናረግ ጀስት እንዴት ነው ብዙ ታይማችን አብረን ስናሳልፍ እንዴት ነው ያልተሰማሽ አንቺ? ይሄ ስሜት ምን ማለት ነው? እንዴት ነው ያልተሰማሽ? የነበርኩበትን ነገር ታውቃለህ አይደለ? ላግዝሽ ልደግፍሽ ብለህ እኔ እንደሌሎቹ ሰዎች አይደለሁም ብለህ መጣ። አሁን ደግሞ ያ ነገር ሲያልፍ ምናምን እኔ አይ እኔ ይሄን ነገር ፈልጌ ሳይሆን እንዴት ነው እንደዚህ የማደርገው?
ቀይ ላግዝሽ ማለት እንደሌላ ሰው መሆን ማለት እንዴ ነው? ላግዝሽ ነው አልኩሽ። ላግዝሽ አልኩሽ። ጀስት እያገዝኩሽ ነበር። መሀል ላይ ስሜት የተቀየረ ያ ሁሉ ታይም አብረን ስናሳልፍ አብረን እንውላለን፣ አብረን እናድር ነበር። ረስተሽ እና ታዲያ ይሁን እንደሆነስ እናማ ያ ሁሉ ጊዜ አብረን ስናሳልፍ እንዴ ነው ያ ስሜት ማይሰማኝ? ለምን አንቺ አልሰማሽ? አሁን ፍቅረኛዬ ነህ ነው? ፍቅረኛሽ ነኝ ነው? ምንድነው አልገባኝም። ኦፊሻሊ ፍቅረኛሞች አይደለም፣ ግን ደግሞ እንደ ፍቅረኛዬ ነው እያሰብኩሽ ያለሁት። አቤል ኧረ በማርያም እኔ ሌላ ሰው እየሆንክብኝ ነው። አታስመስይ። ሌላ ሰው እየመሰልከኝ ነው። ስነ ስርዓትን ያዝ አቤል። ማርያምን እያስከፋኸኝ ነው። ስነ ስርዓትን ያዝ። ኧረ አንቺ ምን እያደረግሽ ነው? አንቺ ኖርማል እንደዚህ በማለት ሻውን ያልጎዳማ። ቆይ እንዴት ነው የምታስቢው? ግን በጣም ነው የማዝነው። እኔ ራሱ በጣም ነው የማዝነው። ማርያም እንደሌሎች ሴቶች አትመስይኝም ነበር። እኔን እንደሌሎች ሴቶች አትመስይኝም ነበር አቤል። እኔን አንቺን እንዴት ነው የምታስቢው ታዲያ? ቆይ እኔ አንቺ ፍቅረኛ ለመሆን ምን ያንሰኛል? እንዴ ምን ጎሎኝ ነው አንቺ ከኔ ጋር? አቤል እኔ በዚህ ሰዓት ይሄ የፍቅረኛ ነገር እንደዚህ ምናምን አልፈልግም። እኔ ምን አይነት ነገር ውስጥ እንደነበርኩኝ ታውቃለህ አይደለ? እሱ እኮ ታዲያ አለፍ ነው አንዴ አብረን አለፍ ነው። ኢቭን ያንን ችግር ለማለፍ እኔ ነው አይደል የተጠቀምሽው? እንዴ ቆይ በእኔ እንደፈለግሽ ተጠቅመሽ ሲጨርሺ አሁን ወንድሜ ከዛ ሌላ ፍቅረኛ ይዘሽ ለማጪ ልታስተዋውቂኝ? ኧረ የምር እኔ ይሄንን ርዕስ ራሱ እያወራን መሆኑን ላምን አልቻልኩም። እኔ ራሱ እሱን ማመን አልቻልኩም። በቃ ፍቅረኛዬ ነሽ አለቀ። ካንቺ ጋር ማንንም ሲሆን ማየት አልፈልግም። ደግሞ እንዴ ፍቅረኛዬ ነሽ አለቀ። ቆይሽ አንድ ሰው ላንቺ ሊያደርግልሽ ከሚችለው በላይ ላደርኩልሽ እኮ ያደረክልኝ ለምንድን ነው? እኔ ፍቅረኛ እንደሆነ ነው መጀመሪያ አልነበረም። እስቲ ስለ ፍቅረኝነት ራሱ አውርተን እናውቃለን? እስቲ ንገረኝ በመጀመሪያ። ሌላውን ነገር ቶ ግን እኔ እናንተ ስለ ፍቅር ቶ እኔ እናንተን የሚለውን ተውና ስለ ፍቅር ርዕሱን ራሱ ስለ ፍቅር ተብሎ አውርተን እናውቃለን? እኔና አንቺ ከተግባባን ያን ማውራቱ ለምን አስፈለገ? እኔና አንቺ አንድ አይነት ስሜት ካለን እዛ ነገር ውስጥ መግባቱ ለምን አስፈለገ? ሲጀምር ለምን ብዬ ነው እንደዛ ማውራት? አቤል በእናትህ በጣም እያስቀየምከኝ ነው። ምንም እያስቀየምከኝ ከዛ ሁላ ነገር ውስጥ አሁን እኔ ፍቅረኛ ብዬ ምናምን እንደማላስብ ታውቃለህ? ለምን ደግሞ አታስቢው? ለምን ደግሞ አታስቢው? ለምን ደግሞ አታስቢው እኮ እኔ የማያገባኝም እሱን እስካሁን ያቃጠልኩትን ጊዜ እንዴት ነው ማለት እንዴ? በጣም ብዙ ጊዜ እኮ ነው ያቃጠለው። ኦልሞስት ከአንድ አመት በላይ ምን ማለት ነው? አቤል በጣም አዝናለሁ። ምንም አትዘኝልኝ። እኔ እንድታዝኝኝ አልፈልግም። ሲጀምር አንቺ ሲጀምር አይገባሽም። እኔ ነኝ ጥፋተኛ። ያ ሁሉ ነገር ምን አይነት ሰው እንደሆንሽ እያወቅሁኝ እኔ ነኝ እንደዚህ ነው ያሰብኩት። ምን አይነት ሰው እንደሆንሽ? ምን አይነት ሰው እንደሆንሽ? ምን አይነት ሰው ነኝ? እስቲ ንገረኝ። አየሁሽ እኮ ይኸው። ከዚህ በላይ ምን አይነት ሰው ትሆኚ? ከአንድ ሰው ጥቅሙን ነው የምትፈልጊው። ጥቅሙን ስጨርሽ ታባሪያለሽ አይደል? ምንድን ነው ምንም አታስመስይ። ቀና ብለሽ አናግሪኝ። እዚህ ጋር ነኝ ያለሁት። አቤል አንተም እኮ ነግረኸኛል። እኔ ምንድን ነው የነገርኩሽ? ፍቅረኝነት ምናምን አልፈልግም። እኔም አልፈልግም ነበር። አዎ ግን ደግሞ ሰው ነኝ፣ ስሜቴ ይቀየራል። አረ ቆይ አንቺ ምን ድንጋይ ልብ ቢኖርሽ ነው ያ ሁሉ ጊዜ እንደዛ ስናሳልፍ ምንም ማለት አልቻልሽም? አቤል መናገር ፈርተሽ መስሎኝ ተጎድቼ ነበረ። እሱ እኔን አያገባኝም። ምን አገባኝ? ለምን ቀረብከኝ? በቃ አለፈ እኮ አለፈ። ለምን ቀረብከኝ? ያንን ጊዜ እኮ አለፈ ነው አይደል? ለምን ቀረብከኝ? ማን ቀረበኝ አለ እንዴ? አይ አቤል እኔ አሁን እንደዚህ ሰው ያስፈልግሽም ነበር እኮ። ሰው በሚያስፈልግልኝ ሰዓትማ ስለደረስክልኝ ወንድሜ ነህ፣ አመሰግናለሁ። እንደ ወንድሜ አየሁክ እስከዛሬ ድረስ አመሰግናለሁ አልኩ አይደል እንዴ? እኔ ደግሞ እሱ ወንድምሽ አይደለም እንዴ? ከመቼ ጀምሮ ነው ሀሳብ የተቀየረው? ነው ደግሞ የኔ እንትን ነገርኩሽ። የመጀመሪያዎቹ ጊዜያቶች ለኔ በጣም ቀላል ነበር። ላይክ ኖርማል ሴት እንደማግዝ ነበር የሚሰማኝ። አሁን ግን አልቻልኩም። እንዴ ማለት ከዛ ድረስ የጠራሽኝ አይደል ልትነግሪኝ ነው ማለት? ይሄ ሁሉ ቪዲዮ ማለት ቆይ ይሄ ሁሉ ቪዲዮ ጀስት እሱ ሲፈልገኝ ነው የተውኩት ምናምን ለማለት ነው። በቃ ምንድነው? በቃ እኔ ከዚህ በላይ መነጋገር ማለት እኔም በቃ አያገባኝም። ሰው ፍቅረኛዬ ነሽ፣ እንደ ፍቅረኛዬ ትሆኛለሽ። ያ ሁሉ ያቃጠልኩትን ጊዜ አቤል የመረዘን ነው የነን እያልከኝ? አዎ የምሬን ነው። አሁን ምን አሰብሽ? አቤል አትንካኝ፣ እንደዚህ አድርጋ አትንካኝ። በቃ አልፈልግም። ለምንድን ነው የማነካሽ? ለምንድን ነው የማነካሽ? ስነ ስርዓትን ያዝ አቤል። ለቃቀኝ። ስነ ስርዓትን ዛሬ ስነካሽም እየደበረሽ መጣ። ኧረ አቤል እንዴት እያደረክ ነው ነገሩን? አይደለም እንደዚህ አንቺ መንካት አልችልም። እያሳመምከኝ ነው እኮ። እሺ አያገባኝም። እኔ አያገባኝም። ፍቅረኛዬ ትሆኛለሽ አትሆኝም? ፍቅረኛዬ ትሆኛለሽ አትሆኝም? አሉን ለምን እንዴ? እኔ እናንተ መሀል ምንም ነገር የለም እኮ። ምክንያት ለምንድን ነው የማይኖረው? አቤል እኔ እናንተ ከወንድምና ከእህት የዘለለ ነገር ለምን እንዴት ለምን ማለት ነው? አቤት እጄን እያሳመምከኝ ነው። ልቀቀኝ። አልለቅሽም። ነይ አልለቅሽም። ጭራሽ ልለቅሽ አልችልም። አቤል አታበሳጭ። ከፈለግሽ ለምን እየጮሽ ሰው አታበሳጭ። በጣም
ደግሞ እያሳመም አንተ እጅን እያሳመምከኝ ነው። አያገባኝም። በቃ ፍቅረኛ ይተውኛለሽ። አለበለዚያ እኔም አንቺም የማንም ማን ነው። አቤል አታሳመመኝ። እሺ ልቀቀኝና በስነ ስርዓት ነው። ልቀቀኝና በስነ ስርዓት ነው። አራንክ ይኸውልህ አንድና አንድ እኔ ልነግርህ የምፈልገው ነገር ቢኖር አሁን መንገድ ላይ ነህ፣ ካሜራ ከፍተናል። እሱ አያገባኝም። አዘጊው ይሻላል። አላዘጋም ያልሽው አንቺ ነሽ። ለምን አታዘጊው? ከዛ በስነ ስርዓት እኔና አንቺ ቁጭ ብለን እናውራ። ምን በስመ አብ ወወልድ ወመንፈስ ቅዱስ ነው የምትላችሁ? እንደዚህ ይቀየራል ብዬ አላስብም ነበር። ብቻ አናግሪኝ። አቤል አቤል በእናትህ ልቀቀኝ። አውቄ ነው። እሺ አውቄ ነው። አቤል አውቄ ነው። አቤል በእናትህ የልብ ካደረስኩ በኋላ አውቄ ነው ምናምን ነገር አትልሽ። ይቅርታ አቤል ስነ ስርዓት ነው። እሺ ይቅርታ አውቄ ነው እንዴ እኔ ከመጀመሪያው እንደዛ ማስበው እንጂ ራስ ተሰኝ አቤል ስነ ስርዓት ነው። ይቅርታ ያልኩሽ እኮ እንዳረጋው አታውቂም እኮ ይሄው እኮ አብሮኝ ያዩ ነበር። ፍራንክ ላደርግሽ እኮ ነው። ይቅርታ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ። አሁን ግን የምር አብሬያት መሆን ብፈልግ እንዲህ ልትለኝ ነበር። ቀላል ለሃይራም በጣም ነው የምታስጠኝ። ምንም ማድረግ አልችልም። እሺ ጠብቅ ገና በመጀመሪያ ቪዲዮ እንደዚህ ያደረከኝ ችግር የለም። እሺ አሁን ከኔ ጋር ብትሆኚ ደብርሽ ነበር ማለት ነው። የምር አዘንኩ። ላይ የታች ወጥቼ ወርጄ ስንት ነገር አርጌ በጣም የምትገርም ሰው ነህ። ምንም አልገርም። አረቤ ዝም በይ እራስሽ እንዴ። ከእኔ አልገባሽም። አንስብሻለሁ። እቺን የመሰለች ማርያም አሁን ከኔና ከሷ ማን ነው? ለምን ካሜራማችን አያወራ? ካሜራማናችን እስኪ ከሁለታችን ዝም ብለህ ቪዲዮውን ብቻ ወደ አንዳችን አድርገው፣ ወደ መረጥኩ አድርገው ቪዲዮ ካሜራውን እንዴ እሱን መረጥከው። ለማንኛውም አንተ በጣም ነው የደነገጥኩት። እግዚአብሔርን በጣም ነው ስልኬን እራሱ አስጠሎኝ ነበረ። ኧረ አድናቂ ነኝ። ፈርምልኝ። እዚህ ጋር ፈርምልኝ። እዚህ ጋር ይሻላል። እዚህ ጋር በቃ እንችላለን። ኧረ በስመ አብ እውነት በጣም ነበር ያስደነገጠኝ። ኤኒሃው በመጀመሪያ ቪዲዮ አላልኳችሁም? አናቴ ላይ ነው የሚወጣው። ኦልሬዲ ተነግሬያለሁ። እንደዚህ እዚች ጋር ቁጭ ነው የሚልብኝ መጥቶ የምሬን ነው። ደመቅ ላድርግልሽ እኮ ነው። ፈዘሻል። ማርያም ምን ብቻ ሽምር ያለኔ ባዶ ናት። ኪስ ነው ባዶ ኪስ ነው ያለኔ ባዶ አንድ ሽካራ ህንጻ አልተገነባበት ምናምን። እሱንማ በፍቅራችን እንገነባዋለን። ሚስቴ ስለምትሆኚ ችግር የለም ወይ ሚስቴ አውቄ ነው ደግሞ ታታመሪ እንዴ። ሁለተኛ እንደዚህ አይነት ርዕስ ማንሳት አልፈልግም። የምሬ ነው። ሁለተኛ ታውቃለህ፣ ለእንደዚህ አይነት ነገር ያለኝ ነገር ታውቃለህ። የምሬ ነው። አቤላ ማርያምን ማን ነው የቀለድኩብሽ እኮ። ስነ ስርዓትን ያዝ። እንደዚህ ስነ ስርዓት ያዝ። ማን ብለሽ የተቆጣሽ እኮ ነው። እሺ ኤኒሃው ግን እንደምታዩት ነው። ልጁ ብልጥጥ ያለ ልጅ ነው። ትንሽ ፊት ከሰጣችሁ ደግሞ ነግራችኋለሁ ምን እንደሚያደርግ። ስለዚህ እባካችሁን ለዚህ ልጅ ፊት እንዳትሰጡት። ግን በቃ አቤላ ማለት ቤላዬ ማለት እሱ ነው። በጣም የምወደው የማከብረው ወንድሜ ነው። በጣም አመሰግናለሁ። ለዚህ ነገርህ ግን ይቅርታ አላደርግለትም። ይቅርታ አይገባውም። በቃ ያጎትሽ ልጅ ነው ቢያንስ ወንድሜ ስለ ያጎትሽ ልጅ አይ እኔ የእናት አባቴ ልጅ ነው የማደርገው። ወንድም ያንቺ ስም ሌላ የእኔ ስም ሌላ ምን አገናኘኝ? ምን ችግር አለ? የሆነ ነገር እናደርገዋለን። አቤል ሰላም አቤል እናደርገው። እኔ በእናት ተጠርቻ አንቺ ትጠሪ እጃ ግን ኤኒዌይስ ቤተሰቦቼ እንዳልኳችሁ ነው። አቤል ማለት እሱ ነው።
እወዳችኋለሁ በጣም እናንተንም። በመጀመሪያ ቪዲዮ እንደዚህ ስላደረገኝ በጣም ነገ ላይ ግን ያው እንገናኛለን ብዬ አስባለሁ እና በቃ የምትላቸው ነገር አለ አቤል? ማለት እሱን አስታውቂያችኋለሁ እና ፍቅራችሁን እንድታሳዩኝ ፈልጋለሁ። ገና ይሄን ቪዲዮ ገና ስታዩት ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት ምናምን ነገር ሼር ምናምን እያደረጋችሁ ልኝ ጀምሩልኝ። ከረጅም ጊዜ በኋላ ስለመጣሁኝ አካውንቴ ምናልባት ልትልብኝ ትችላለች ሊልብኝ ስለሚችል ጋይስ እንዳልጠፋ የምትፈልጉ የምትወዱኝ ፋሚሊ ካላችሁ ይሄንን ቪዲዮ ሰብስክራይብ ላይክ ምናምን ነገር አድርጉልኝ ማለት ነው። እወዳችኋለሁ፣ በእናንተ እተማመናለሁ። ከዚህ በኋላ አልጠፋም ብዬ አስባለሁ። ምክንያቱም አቤልን የመሰለ ወንድም ከጎኔ አለ። ወንድም አበሽ ወንድምሽ ነኝ። በቃ ተደጋግሞ ሲመሰገንም ይሁን እንደዚህ ነው የሚያደርገው። ወንድም አለ ልጅ እንደዚህ ነው የሚያደርገው፣ እንዲህ ነው የሚያደርገው አልኳችሁ። በቃ እሺ አቤል አለ ከጎኔ። አቤል ያባተ ሰማን። አቤል ግዛቸው አለ አብሮኝ። ይሄንን ፕሮግራም እንግዲህ ስፖንሰር ያደረገላችሁ ሰላም ነች። አመሰግናለሁ። እናመሰግናለን። ብቻ ኤኒሃው ጋይስ ይሄ በቃ ከዚህ በኋላ አንጠፋም። ከሱ ጋር ግን አልመጣም፣ ብቻዬን ነው የምመጣው ከዚህ በኋላ። አቤልን አምጡ የምትሉኝ ሰው ካላችሁ ግን አቤል ብላችሁ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ትንሽ እናድርቃቸው። በቃ እንደዚህማ አታዘጋቸውም። ቻው